የቤተ ክርስቲያን አገልጋይ የነበሩ ቄሶች ላይ የተፈጸመው አሳፋሪ ተግባር ተጋለጠ። ድርጊቱ ቤተ ክርስቲያኗን ጨምሮ በርካታ ምዕመናንን በእጅጉ አሳዝኗል። በጉዳዩ ላይ ፖሊስ ምርመራ እያጣራ እንደሚገኝም አስታውቋል። የሃይማኖት አባቶቹ በአዲስ አበባ ከተማ በቤተ ክርስቲያን ውስጥ እያገለገሉ በነበረበት ወቅት ድንገት አንድ ከባድ ችግር ይፈጠራል። በአንዳንድ ምክንያቶች የተፈጠረው አለመግባባትም ወደ ግጭት ያመራል። ይህን የሚያውቁ ግለሰቦችም ወደ እነዚህ ቄሶች ቀርበው ያሰቡላቸው በመምሰል ወደ ሌላ ቤተክርስቲያን ሄደው በኃላፊነት ደረጃ ተቀጥረው እንዲሰሩና በዚህም እንደሚያግዟቸው ይነግሯቸዋል። ከዚህ በኋላ ነበር ፈጽሞ ያልተጠበቀው አሳፋሪ ድርጊት ሊፈጸም የቻለው። ለመሆኑ በዚህ ክስተት ጥፋተኛው ማን ነው ትላላችሁ? ሐሳባችሁን አካፍሉን። ግለሰቦቹ እነዚህ የሃይማኖት አባቶች የነበራቸውን ጥያቄ ጠንቅቀው ስለሚያውቁ ያዘኑላቸው መስለው ነበር መጀመሪያ ላይ የቀረቧቸው። እናምንበት የቻልነው አንድ ካለንበት ደብር ጥሩ ነገር አልነበረም እና አሁንም እንደሌለ ነው። እዛ ቦታ ላይ ግጭት አለ። ከአጥቢያ እስከዚህ እስከ መምሪያ ድረስ የመጡ አቤቱታዎች ወይም ደግሞ ማመልከቻዎች አሉ። እነዛ ማመልከቻዎች ሊፈቱ አልቻሉም እና ምናልባት እዚህ ሁሉ ጭቅጭቅ እዛም ውስጥ እነዚህ ልጆች ስላሉ ስለሰሙ ከዚህ እንደዚህ ከምትሆኑ ሌላ ቦታ ላይ ሄዳችሁ ብትሰሩ ያለውን ነገር እኛ ሰላም ነው የምንፈልገው። ሰላም ከሆነ ከተሳካ የሚሳካ ከሆነ ስንል መጡ። አመጣጣቸው ብዙ ደስ ባይልም እዚህ ሀገረ ስብከት የተክህነት ጠቅላይ ቤተ ክህነት ስራ አስኪያጅ ነኝ። እዚህ እየራባችሁ እየጣማችሁ ከምትኖሩ የተሻለ ቦታ አለና ልቅጠራችሁ በሚለው አብረን በስራ ቦታ ላይ እዛው ሰፈር ስለሆን ለዛ ሲለን እውነት መስለን እኛን ተጠጋነው። ከዛም በኋላ ነገሮች እየቆዩ ሲሄዱ ያው ወደ ውሸት ነገር እናገኘናቸው። መጠራጠሩን እኮ ደብዳቤውን ስናይ ይሄ እኮ እንደዚህ አይነት ሀገረ ስብከት ነው። ለምሳሌ አዲስ ቤተክርስቲያን ነው እንጂ ጸድቆልኝ መጥቷል አይደል? ያንን ሳይው እኮ ይሄ ትክክል አይደለም ብለን እኮ የመጀመሪያ ደብዳቤ መልሰን ሰደናል። ታዲያ ግለሰቦቹ በደካማ ጎናቸው በመግባት አታለው ለከፋ እንግልት እንደዳረጓቸው የሚናገሩት ቀሳውስቱ ፈጽሞ ያልጠበቁት ነገር እንደገጠማቸውም ይናገራሉ። እኔ 27000 ነው አውጣቸው አባታችን ሲለኝ ያው እንግዲህ ከተለያዩ ቦታዎች ሁሉ ከክፍለ ሀገር መስልኬ ለሳቸው ሲል የላኩላቸው ባለ ሲመታችሁ በ29 የሆነ ካይታ 29 ቀንና የዛን ሰዓት ተገኝታችሁ ብፁዕነታቸው ይገኛሉ። አብረው እዛ ያከብራሉ። እዛ ስራ ተጀምራላችሁ ለዚህልኝ እውነት መስለን ያው ቤት እንግዲህ ያለውን ነገር በደስታን እየጠበቅን ያሳለፍ ያ ጊዜ ቅዳሜ በ28 ቅዳሜ ስንደው ዓርብ ማታ ጀምሮ ስልኩን አጠፉ። እነሱ ሁለታቸውን ግራ ቀኛቸው ስልካቸውን አጠፉ። ጋጭቼ ሰው ጋር ተደብድቤ ብሎ ትንሽ የሆነ ፋሽ አስሮ ነበር ወገቡ አንድ ሳምንት ያለና ለሾርባት ሆነ ብዬ እኔም ያው ዝሮ ይሄ ነገር እንዳለ ያው መመላለሻ ታክሲም ለሾርባን ብዬ 25000 ብር ነው ለኔ የሰጠሁት እንጂ ይሄን ያህል እንደዚህ ታንከር ብሎ ይሄን ያህል ምናምን ያለን ነገር የለምና በዛ ምክንያት ነው እንጂ ለጥያቄው እንደዚህ የሚለው ነገር ከኔ ላይ ብዙም አልደፈረም። እሱ ወገቡን ስላሰረ ብቻ በዚህ ሾርባ ብለችን ነው እንደነገርኩት። ከዛም በኋላ በ29 የካቲት 29 ያነ ባለ ስሜቱ ነው ይሆናል ተብሎስ እንትን ሲል ያም ሳይሆን ቀረ። እኛም በጣም የጭንቅላት ካንሰር ሆኖብን ገንዘባችንም እንደዚህ ብሎ ምን ብለን ስንት አልቅሰና አኛ እንኳን ምንም የለንም። የቀን ስራና ጥበቃ ነው እየሰራ ምንበላ። ስለዚህ ከክፍለ ሀገራችን ተበድረና መተን ያልፍልናል ብለን ሳልፍልን ቀረ። አሁን ያን ሲመጣ ሀዛ የወንድምየው ሚስት ደወለችና አረ ልጅቷ መታለችና ነው አያይዙና አለሽ እኛ ማብረን ደስታሙተን እሷን አያይዘን ጻፊ የተባለችው ደብዳቤውን የሰጠሽና ማለት ነው። ከዛስ አያይዘን ወረምን ሰደድና ወደ ፖሊስ ጣቢያ አመጣን። ማታ ማብረናረን ቃል ሰጥተን ወደ የሚመለከተና ሄደነኛ። ድርጊቱ ስለመፈጸሙ መረጃ የደረሰው ፖሊስም ውሎ ሳያድር ወዲያው የምርመራ ስራውን እንደጀመረ ይናገራል። ተጠርጣሪዎች ብዛት 02 በመሆን የቤተ ክርስቲያን ቄሶችን ከሚሰሩበት ስራ የተሻለ ደሞዝ ታገኛላችሁ በሚል
እኔ የቤተ ክህነት ቤተ ክርስቲያን ስራ አስኪያጅ ነው በማለት ከእያንዳንዳቸው ቄስ ከ25 እስከ 27 ሺህ ብር በመቀበል ጎፋ ገብርኤል ለተለያዩ የስራ ክፍሎች እንዲሁም ቁጥጥርና ስራ አስኪያጅ ትሆናላችሁ ወይም ደብሩን ታስተዳድራላችሁ በሚል ከአነጋገራቸውና ካታለላቸው በኋላ ተጠርጣሪው ከ25 እስከ 27 ሺህ ብር ከቄሶቹ በመቀበል ብዛት 05 የሆኑ ቄሶችን የቅጥር ውል ወይም የቅጥር ወረቀት በመስጠት እንቀጥራለን በማለት ተጠርጣሪው ካታለላቸውና ከተቀበላቸው በኋላ ተጠርጣሪው ወደ ውጭ ሀገር ሊሄድ ሲል በፖሊስና በህብረተሰብ ተይዟል በሚል የቀረበ ክስ ነው። ሆኖም ግን ተጠርጣሪው በቤተ ክርስቲያን ውስጥ ወይም በቤተ ክህነት ውስጥ የማይሰራ በመሆኑ እና ከቤተ ክርስቲያን ውስጥ ያልተቀጠረ በመሆኑ ቤተ ክህነቱም ማስረጃ ሰጥቶናል። አሁን ላይም ምርመራ መዝገቡን እንዳጠቃላይ ስራዎችን ሰርተን በማጠናቀቅና ማስረጃዎችን አቅርበን ለአቃቤ ሕግ በማቅረብ ላይ የምንገኝ መሆኑን ገልጻለሁ። በምርመራ ሂደትም በፍርድ ቤት ትዕዛዝ ፖሊስ ግለሰቦቹ ላይ ባደረገው ብርበራ በርካታ ማስረጃዎችን ማግኘቱን አስታውቋል። ይህ ከቤተ ክርስቲያኗ አስተምሮና አሰራር ውጭ የሆነ ያልተገባ ድርጊት እንደሆነም ተገልጿል። እናስቀጥራለን እንዲናደርጋለን የሚባል ነገር ፍጹም ቤተክርስቲያን የለም። ቤተክርስቲያን ከላይ ከቅዱስ ሲኖዶስ ጀምሮ ራሱን የቻለ መዋቅሩ ሲጓዝ ብፁዓን አባቶች የሚመረጡበት ራሱን የቻለ ግልጽ የሆነ ሕግ አለ። ከዛ ቀጥሎ መነኮሳት እንዴት እንደሚመነኩሱ ሕግ አለ በገዳም። ከዛ ከትምህርት ቤት ምን ሲያውቅ ምን ደረጃ ላይ ሲደርስ ክህነት ድቁና እንደሚሰጠው ከዛ ደግሞ ቅስና እንደሚሰጠው እያለ ደረጃውን ጠብቆ ይሄድና መምህራኑም ደግሞ ልክ እንደ ዘመናዊ ትምህርት ቤት ከኤሌመንተሪ ጀምሮ ወይም ከአንደኛ ደረጃ ጀምሮ ሁለተኛ ደረጃ እያለ ከዛ ዩኒቨርሲቲ እየገባ ከዛ ሁለተኛ ዲግሪውን ዶክትሬቱን እያለ እንደሚሄደው ሁሉ ቤተክርስቲያንም እንደዛው ከፊደል ጀምራ ደረጃውን ጠብቃ የአብነት ትምህርት ቤቶች አሏት። በላብህ በወዝህ ወጥተህ ወርደህ ጥረህ ግረህ በድካምህ ብላ ሰርተህ ኑር ነው። ስራ ከእግዚአብሔር ነው የታዘዘው። እያንዳንዱ ሰው ይሰራል፣ ስራውን እንዲባርክለት ጤናውን እንዲሰጠው በእምነቱ ደግሞ እግዚአብሔርን ይጠይቃል። እነዚህ ሃይማኖት አባቶች እንደሚናገሩት ከግለሰቦቹ ጋር የረጅም ጊዜ ትውውቅ ስላላቸውና የትላልቅ አባቶችን ስም በማንሳታቸው ምክንያት ሊታለሉ መቻላቸውን ይገልጻሉ። ጥርጥሩ ፈጽሞ ሲጀመር እስከሚጨርስ ድረስ ይህ ችግር እስከሚፈጠር ጥርጥሩ እንዳለ ሆኖ ይህንን ግን ሆነም ቀረም ብዬ ነው እኔ በራሴ ያደረኩት። ሆነም ቀረም ሳላምን ደብዳቤ መጥቶ መልሰናል። መጨረሻ ላይ ግን ልጅቱ እኛው አካባቢ ሁላቸውም ስለሚኖሩ የተቀጠረችው በቅርብ ነው የአጻጻፍ ችግር ነው ብሎ መጀመሪያ መልሰን ነበር። ሁለተኛ ሲመጣ አላጠገበንም። መጨረሻ ላይ እንቅስቃሴያቸው አላምረን ሲል ተከታተል ለማምለጥ ስትሞክር እሷ ስትያዝ ልሷ ተይዛ በሁለተኛው ቀን ነው ልጁ የመጣውና በዚህ ልክ ነው እንጂ ጥርጣሬው ከመጀመሪያ እስከ መጨረሻው ጥርጣሬያችን አላቋሙ። ጥርጣሬ እንዳለ ሆኖ ግን እዛው አካባቢ ስለሚኖር ተወላጅ ነው ነዋሪ ናቸው። እዛው ስለሚኖሩ አብረን ብዙ 4-5 ዓመት አንድ ጎረቤት ሆነን አሳልፈናልና በዛ ምክንያት ነው እንደ መጠራጠሩ እያለ ሆኖ እዛ አብረን ስለሚኖር አይሸጉዱም በሚል የኛ ሀገረ ስብከት ደብዳቤ ጸድቆ ሲመጣ ግን ኢሜል አለው፣ ፖስታ ቁጥር አለው፣ ይህ ሁሉ አለው። ለምን ይሄ ብለን ሁሉ ጥያቄ አቀርበን ነበር። ሀዛ አይ ከዛኛው ደብዳቤ ጋር ወደዛ ወደ ቦታው ስትሄዱ እኛ ይዘንላችሁ ስንመጣ ሀዛ ይደርሳችኋል አለ። እኛ ደግሞ ከዚህ አንድ አካባቢ ስላለና እንዴት ብለን ቢያንስ ቤት ስላለው ምን ስላለው እኛን አጭበርብሮ የትም አይሄድም የሚል ግምት ነው የያዝነው። ለእንግዲሁ ግን ያው ትምህርት ነው። ያው በጣም ብዙ ነገር ነው የተማርነበት። ለህግ ማቅረባችንም እሱም ተያዘልን እሷም ተያዘሽልን። በቃ ለእንግዲሁ ግን እንኳን ለኛ ለስንት ህዝብ መክረን እኛንም ህዝብም እናድናለን ብለን ለወደፊቱ እናስባለን። ቤተ ክርስቲያኗ እንደ ሌሎች የመንግስት ተቋማት ሁሉ የራሷ አሰራርና መመሪያ ያላት በመሆኑ ማንኛውም ቅጥር ሲከናወን በህጋዊ መንገድ እንጂ በአቋራጭ የሚደረግ ነገር እንደሌላት ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ በድንገት ሁሉ ነገር እንደፈለገ የሚሰራ ሳይሆን አንድ ሰው ሲቀጠር ማስረጃውን ይዞ ከማስረጃው በላይ ደግሞ ብቃቱ ተረጋግጦ ታይቶ
ማንነቱ ከታወቀ በኋላ በአብነት መምህሩ የአብነት መምህር ሆኖ ይቀጠራል። በመርጌትነት የሚቀጠረው በመርጌትነት፣ በመዘምርነት የሚቀጠረው በመዘምርነት፣ በቅስና የሚቀጠረው በቅስና፣ በድቁና የሚቀጠረው በድቁና ራሱን ችሎ ይህንን ስርዓት የሚያከናውን ህግ አለ። በህግ በአግባብ ቅጥር ፈጻሚ ራሱን ይቻላል። ሁሉም አድባራትና ገዳማት ሰራተኞችን የሚመድበው የአዲስ አበባ ሀገረ ስብከት ነው። አጥቢያ ራሱ መመደብ አይችልም። የክፍለ ከተማ ቤተ ክህነት፣ ወረዳ ቤተ ክህነት ራሱ መመደብ አይችልም። ከዛ መመሪያና ህጉ ወጥቶ የቤተክርስቲያን ስርዓትና ህግ ወጥቶ ይሰጣል። በዛ መሰረት ጠቅላይ ቤተ ክህነቱ የራሱ ስራ አለው በበላይ ሆኖ ማለት ነው። ስለዚህ ይህንን የሚፈጽመው አሁን ቅጥሩን ይህንን ምደባውን እያንዳንዱ ሀገረ ስብከቱ የክፍል ኃላፊዎች አሉት። ቤተ እምነትን ሽፋን በማድረግ የሚከናወኑ መሰል ድርጊቶች ተቀባይነት የሌላቸውና ቤተ ክርስቲያኗን ፈጽሞ የማይወክል ተግባር እንደሆነም ተጠቅሷል። በዚህ ድርጊት ላይ የተሰማሩ አካላትም ጥንቃቄ እንዲያደርጉ ጥብቅ ማሳሰቢያ ተሰጥቷል። እንደዚህ ያለ ድርጊት እንኳን እኔ ላደርግ እንደውን የራሱ ያለውን ሰው ራሱ ባገኝ እየዞርኩ እመክራለሁ፣ እንደኔ እንዳይበሉ ማለት ነው። በጣም እኔ ስለተሰማኝ አቤት የራሱ ዛሬ የሚበላ ጠፍቶ ያን ብር አሳልፌ ለሰው በመስጠት እኔ ራብ እየሞትኩ ስለሆነ እንደው እየዞርኩ ራሱ ለሀገር ከህግ ጋር ጥቆማ ራሱ እንዳደርግ ከዛሬ ጀምሬ በህግ ፊት መሰክራለሁ። እንደዚህ አይነት ስራ ቅጥር ውል ሲሆን ዝም ብሎ በሚዲያ ላይ ወይም በሰፈር በሚያገኙት ሰው ይቀጠራል የሚል ግምት ሁላችንም ወይም ማናቸውም ሰው ሊወስድ አይገባም። ምክንያቱም አንድ ቅጥር የሚፈጸመው ወይ በድርጅት ውስጥ ነው ወይም ቦታው ላይ ሄዶ አካባቢው ላይ ደርሶ አረጋግጦ ወይም ተመዝግቦ ተወዳድሮ ቅጥር ውል ይፈጸማል እንጂ ዝም ብሎ ሰፈር ስለመጣ ብቻ ወይም ስራ አስኪያጅ ነኝ ወይም እኔ እንደዚህ አይነት ሰራተኛ ነኝ ስላለ ብቻ ለዛ ሰውዬ ቅጥር ውል ይቀጥረኛል ብሎ መገመትና መውሰድ አያስፈልግም። ከዛ ውጭ ቅጥር የሚቀጠረው በገንዘብ ሳይሆን በውድድር እና በተማሩት ትምህርት ተወዳድሮ መሆኑን ያው ገልጻለሁ። ዝም ብሎ ሰፈር የተለያየ ገንዘብ በመስጠት መቀጠር እንደሌለ ሁሉም ሰው ሊያቅ ይገባል። ከሚመለከተው አካል ጋር በግልጽ በመነጋገር ሳይውል ሳያድር ሳይሰነብት ትኩረት በመስጠት ዋናው ትኩረት ነው። ነገሮች ችላ ሲባሉ ሲውሉ ሲያድሩ ምን እየሆኑ ይሄዳሉ? አንድ ውሸት እውነት እየመሰለ ይሄዳል። ነገር ግን ወዲያውኑ መልስ ከተሰጠውና እውነቱ እንዲነገር ከተደረገ ይስተካከላል። ክፍለ ሀገርም ይሁን ከማንኛውም ከትምህርት ቤት የሚመጡ ለስራ ማለት ነው ስራ ሲፈልጉ የት ቦታ መጠየቅ እንዳለባቸው የት መሄድ እንዳለባቸው ሊያውቁ ይገባል። የሚጠይቁትንም ሰው ሊያውቁ ይገባል። መስሪያ ቤቱን በአግባቡ ሊያውቁት ይገባል። ለእንደነዚህ አይነት ክፉ ሰዎች እንዳይጋለጡ እውነቱንና ሐሰቱን መለየት ያስፈልጋል። ዝም ብሎ እንደው በሰማው ልክ አይደለም። እንደውም ለመስማት የፈጠንክ ለመናገር የዘገየ ሁን ነው የሚለው መጽሐፍ። ካህናቱንም ሁሉንም አንዳንዱ ሰው በየዋህነት እንደ እግዚአብሔር የሚያደርገን አለ። ሁሉንም እናውቅ ይመስላል። ሰው መሆናችንን የሚዘነጋ ሰው አለ። ሰዎች ነን እኮ የምናየው የምናዳምጠውም በልክ በሰውነት አቅማችን ነው። ብዙ ማናውቀው ማንሰማው ነገር ሊኖር ይችላል። ስለዚህ መንገር አሁን አውቀን ሰምተን እኔ አሁን እዚህ ግቢ እንኳን ያለ ነገር እዚህ ቢሮ ነው ያለሁት ካልተነገረኝ ማወቅ አልችልም። አንዳንድ ነገሮች እንዲህ ነው እኮ አባታችን ተብሎ ካልተጠቆመ ካልተነገረ አይሆንም። Thank you.